ይህ ሪች ዩቲዩብ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንጀራ ነው የምንጋግረው ማለት ነው። የነጭ ዱቄት የፍርኖ ዱቄት እንጀራ አሰራር አብረን እንሰራለን። ተከታተሉ። ይህንን ቻናል ላይክ፣ ሼር፣ አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዋነኛነት እና በመጀመሪያ ደረጃ እንግዲህ የፍርኖ ዱቄት እንጀራን ለማዘጋጀት እርሾ ያስፈልገናል። እርሾ እንዴት ነው የምንሰራው? እኔ ያው ከካሜራ ጀርባን የሰራሁት ሆኖም ግን ዱቄት ያስፈልገናል። ሲቀጥል ደግሞ ለብ ያለ ውሃ እና የዳቦ እርሾ እሱን እንግዲህ በመጠኑ ቆንጥረን አንድ ላይ በጥብጠን ለሶስትም ለአራትም ቀን ማስቀመጥ አለብን። ካስቀመጥነው በኋላ ከላይ የሚያቀረውን ውሃ መድፋት አለብን። ከላይ የሚያጠለውን ውሃ በደንብ መደፋት አለበት። ብዙን ጊዜ የፍርኖ ዱቄት እንጀራ ጋግረን አይኑ ያምራል፣ ግን ሲበሉት አይጣፍጥም። የአብዛኞቻችን ጥያቄ ነው። አሰራራችሁን አስተካክሉ። እኔ እንዳያችሁት እንግዲህ የአቀረረውን ከላይ ደፍቼዋለሁኝ ማለት ነው። የእንጀራችን ቴስት እንዲጣፍጥ ወይንም ደግሞ ያ የማይጣፍጥ ቴስት አለው የምትሉት ነገር አይኖርም ማለት ነው። መጨረሻ ላይ ካጠለላችሁት በኋላ ፒክን ፓውደር በሻይ ማንኪያ 2 አድርጉበት። ያንን የእንጀራ ቴስት እንዲያመጣልን ያደርጋል። ሽታውንም ያጠፋልናል ማለት ነው። አብዛኞቻችሁ እንግዲህ አሰራራችሁን ካስተካከላችሁ የሚጣፍጥና ያማረ እንጀራ ጋግራችሁ መመገብ ትችላላችሁ ማለት ነው። እኔ እንግዲህ እርሾ እንደዚህ ካዘጋጀሁኝ በኋላ ዱቄት አምሼ ነበረ። የታመሰ ዱቄት ነው። ፍርኖ ዱቄት መታመስ አለበት። ሲታመስ እንደዚህ ስናቦካውም እጃችን ላይ አያያዝም፣ ሪላክስ እያደረገ በደንብ እንድናሸውም ይሆናል ማለት ነው። እና ውድ ቤተሰብ አብሽም ስለነበረኝ አብሽ አድርጌያለሁ። እንዳያችሁት እንደተመለከታችሁት በደንብ አድርጌ ተንበርክኬ ነው ያሸሁት ማለት ነው። መሬት ላይ በደንብ መታሸት አለበት እንጀራ። እንዲሁም ያ ዳቦም ሲጋገር መታሸት ይፈልጋል ማለት ነው። በዚህ መልኩ እንግዲህ ተመልከቱ። ያው አንድ ፊቱን ነው የሚቀጠነው። ለብ ባለ ውሃ ነው ያመሳችሁት። ዱቄት ትኩስ ከሆነ ወዳው ከሆነ የምታቦኩት በቀዝቃዛ ውሃ እሹት ማለት ነው። ነገር ግን አምሳችሁ አቀዝቅዛችሁ ከሆነ የምታቦኩት ለብ ባለ ውሃ ማብካታችሁን አትዘንጉ ማለት ነው። ከዛ በኋላማ እንግዲህ እዩላችሁ እጅጉን በጣም የሚያምር ሲጋገር እንግዲህ ምጣድና ሊጡ ከተስማማ ሊጡ ባላለቀ ያስብላል። እናም እንግዲህ ይሄው እጅጉን በጣም የሚያምር በእውነት ነው የምነግራችሁ፣ በጣም ይጣፍጣል። ተመልከቱት እንግዲህ እንዴት አድርጌ ያው እንግዲህ ሳሰፋ ምናምን አላያችሁኝም፣ በአንድ እጄ ካሜራ ስለያዝኩኝ ለዛ ነው። እናም እንግዲህ እንጀራ ሲያምራችሁ በፍጹም እንጀራ አማረኝ አትበሉ። የእውነት እንደዛ ያርጋችሁ ሰርታችሁ መመገብ ስለምትችሉ ማለት ነው። በእንደዚህ መልኩ እየጋገራችሁ የእንጀራ አምሮታችሁን መወጣት ትችላላችሁ። እና እኔ እንግዲህ ይሄ ነው እንዳያችሁት፣ በዚህ መሰረት ነው የምሰራው እና በጣም ያምራል። እኔ እንደውም እንደዚህ ሊጥ ሳቦካ እንጀራ ለመጋገር ስል እንዲህ የሆነ በዛ አድርጌ አቦካና እጋግራለሁ። ከዛ ከጋገርኩ በኋላ በረዶ ቤት አከፋፍዬ አስቀምጣለሁ። ምክንያቱም ያው ፕሮሰስ አለው እንግዲህ የፍርኖ ዱቄት እንጀራ ለመጋገር ፕሮሰስ አለው። ያው ከስራ ጋር ብዙ ጊዜ ስለማይመቸን እኔ አንዴ ወደ ኪችን ገብቼ እንጀራ መጋገር ከፈለኩኝ እንደዚህ ሊጡን በዛ አድርጌ አዘጋጅና እጋግራለሁ። ከዛ በረዶ ቤት አስቀምጠዋለሁ። ሲያስፈልገኝና ሲያምረኝ ከበረዶ ቤት አውጥቼ በኦቭን አሞቀውና በጣም ትኩስ እንጀራ በሉት እና በፈለጋችሁበት ሰዓት መጠቀም መመገብ ትችላላችሁ ማለት ነው። እንግዲህ የኔ የነጭ ዱቄት የእንጀራ አሰራሬ ይሄን ይመስላል። ለተቸገራችሁ እንጀራ እየጋገራችሁ አልሳካላችሁ ላላችሁ ይሄንን ስቴፕ ተጠቅማችሁ መጋገር ትችላላችሁ።
እርሾ ስታዘጋጁ ለ3 ቀን ለ4 ቀን አቆዩት። የእንጀራ ቴስት እንዲኖረው ያደርጋል። እናም ያማረ ጽድት ያለ አይን ብትክትክ ብሎ እንዲሁም ደግሞ ስትጋግሩ ምጣዳችሁንና ምድጃችሁን ማስተካከል አለባችሁ። በመጥበሻ እንጀራ ሲጋገር ምድጃው ካልተስተካከለ በጭራሽ የሚያምር እንጀራ አይወጣም ማለት ነው። ምድጃችሁን ስትለኩሱ አስተካክላችሁ ተመልከቱ። ሊጡ ለራሱ ሪላክስ ያደርጋል። እውነት የሚያምር እንጀራ ከሊጡ ያስታውቃል እና በጣም ነው የሚያምረው። እጅጉን በጣም ማለት ነው። እኔ ያው እንግዲህ ሙሉውን ቀርጬ አላስገባሁኝም። ያው ቪዲዮ እንዳይረዝምም እንዲሁም ደግሞ እንደዚህ በቃሌ ማብራራትም ስለምችል ለዛም ረዘም ያለ ቪዲዮ ላለመስራት ፈልጌ ነው። እና ውድ ቤተሰብ እንግዲህ ይኸውላችሁ የነጭ ዱቄት የፍርኖ ዱቄት እንጀራ አገጋገር በሪች ቻናል ላይ እንግዲህ ይህን ይመስላል ማለት ነው። ከወደዳችሁት ላይክ አድርጉ። እንደዚህ ደግሞ ጋግራችሁ ሰርቶ ጋግሮ መብላት ካማራችሁ ደግሞ ተጠቀሙበት። ሙያ አንዳችን ከአንዳችን መኮረጅ ይቻላል ማለት ነው። እና እንደዚህ እንጀራ እያማራችሁ ሰርታችሁ ከመመገብ ወደኋላ አትበሉ። እና እንደዚህ አድርጋችሁ ካዘጋጃችሁ በጣም ያምራል። በቃ ይሄ ነው እንግዲህ ይሄ አሁን ከጤፍ ምን ይተናነሳል? ምን ልዩነት አለው? እና በጣም ነው የሚያምረው። የነጭ ዱቄት እንጀራ አዘገጃጀት ይህን ይመስላል ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እና እኔ እንደዚህ አድርጌ ስፈልግ ሲያስፈልገኝ እንጀራ እመገባለሁ ማለት ነው። ውድ ቤተሰብ እንደዚህ መስራት እየቻልንማ በእንጀራ አምሮት እንግዲህ መናፈቅ የለብንም ሰርተን መመገብ። እና ያው እንጀራ ጋግራችሁ መመገብ ለምትፈልጉ ያው ተጠቀሙበት ማለት ነው። ቪዲዮውን ላይክም ሼርም አድርጉልኝ ውድ ፋሚሊዎች። እንደዚህ በዚህ ሁኔታ እንግዲህ አምሮበት እየጋገርኩኝ ነው። በጣም ነው የሚያምረው። ቶሎ ቶሎ ነው የሚበስለው። እንደምታዩት አይኑ ብትክትክ ብሎ እጅጉን በጣም ያምራል። እና ውድ ቤተሰብ እንግዲህ ክዳኑ ያው ያልባል። እኔ እየጠረኩት ስለሆነ ነው፣ ግን በጨርቅ መጠቅለልም ይቻላል ክዳኑን። ክዳኑ ሲያልበው እንጀራው ላይ እንዳይንጠበጠብ ውሃው በጨርቅ ጠቅልለን መክደንም እንችላለን። እኔ ግን እዛው አጠገቤ ጨርቅ ስላለ እየጠረኩኝ ነው የምከድ ነው ማለት ነው ፋሚሊ። እና ውድ ቤተሰብ ይህን ይመስላል እንግዲህ። ይህንን የእንጀራ አሰራሩን አይታችሁ ሀሳብ አስተያየታችሁን እንቀበላለን። ከዚህ ደግሞ የተሻለ መንገድ ካለም ደግሞ ለእኛም አጋሩን ውድ ፋሚሊ። እናም እንግዲህ የነጭ ዱቄት እንጀራ አሰራር ይሄን ይመስላል። ተጠቀሙበት። እንጀራ እያማራችሁማ ጋግራችሁ ከመመገብ ወደኋላ አትበሉ። እና በጣም ቀላል አሰራር ነው። ዋናው እንግዲህ የመስራት ፍላጎት ብቻ ነው ከኛ የሚፈለገው። እናም በጣም የሚያምር ቴስቱም የሚጣፍጥ ሽታውም የሚያምር እንጀራ ነው የሚወጣው። በዚህ መልኩ እንግዲህ እንደዚህ ጋግራችሁ ተመገቡ። ተመልከቱት እንዴት አድርጌ እንደረፈረፍኩት ማለት ነው፣ እንዴት እንደሚያምር እና በጣም ነው የሚያምረው። በዚህ መልኩ እንጀራ እንግዲህ በራሳችን እጅ ሰርተን መመገብ እየቻለን የእንጀራ አምሮትማ በእንጀራ አምሮት እንግዲህ መሰቃየት አይቻልም ማለት ነው። እንዴት እንደሚያምር ተመልከቱ ውድ ቤተሰብ። ይህን ይመስላል እንግዲህ። ተጋገረ ተጠናቀቀ ትላላችሁ። በጣም ነው የሚያምረው። እናም እንግዲህ ሰርታችሁ መመገብ ለምትፈልጉ ቪዲዮ ጠቃሚ ነው፣ ተጠቀሙበት። ባይ ባይ። በሌላ ስራ እስክንገናኝ በቀጣይ